ያንግ ጄኔሬሽኑን በጣም ወዳለው የሚመጣውን ትውልድ በጣም በኢትዮጵያዊነት ስሜት እንዲያድግ ሀገሩ እንዲወድ ለሀገሩ እንዲታመን ሀገሩን አሳልፎ እንዳይሰጥ ህልሙን እንዲኖር በጣም ከሚፈልጉ ሰዎች መካከል አንዱ ነው ባሪያስ በዛብህ ነኝ። ስለዚህ እኔ የምመክራችሁ ምክር መካሪ አይደለም፣ ግን በህይወት ስትኖሩ ሶስት ነገራችሁን ጠብቁ። እሺ የራሴ የህይወት ፍልስፍናዬ ነው። ሶስት ነገሮችን ነው የምጠብቀው እኔ ሞሮፍ አንደኛ አእምሮዬን ነው፣ ሁለተኛ አካሌን ነው፣ ሶስተኛ ኪሴን ጠብቃለሁ። አእምሮ በጸሎትና በእውቀት ይጠበቃል። አካል ደግሞ በስፖርትና በአመጋገብ ይጠበቃል። ኪስ ደግሞ በስራ ይጠበቃል። አእምሮ በእውቀትና በጸሎት ከተጠበቀ እውቀት ደግሞ በሶስት ነገር ነው የሚገኘው። አይተን አንብበን እና ሰምተን ነው እውቀትን የምናገኘው። ሰዎች በሶስት ነገር ነው እውቀትን የሚያገኙት፣ አይተው ሰምተው አንብበው ነው። ከሶስቱ ውጪ እውቀት በምን ሊመጣ አይችልም። ከጸለይን ደግሞ እዚህ ምድር ላይ ተረጋግተን ጥሩ ህይወት፣ የተሳካ ህይወት ኖረን እንድናልፍ ፈጣሪያችን ይረዳናል። አካላችንን ደግሞ የምንጠብቀው በሁለት ነገር ነው፣ በአመጋገብና በስፖርት። ስፖርትን መስራት ጥሩ ነው። አመጋገብ ላይ ደግሞ ምግብን እንደ መድኃኒት ካልበላ መድኃኒትን እንደ ምግብ ትበላለህ ይባላል። ስለዚህ ምግብን እንደ መድኃኒት መብላት በጣም አግባብ ያለው ነገር ነው። ኪሳችሁ ደግሞ በስራ ነው የሚጠበቀው። ስራ ደግሞ በእኔ በባሪያስ ለሶስት ነገር ይሰራል። እኔ ስራን የምሰራው አንደኛ ለሀገሬ ነው፣ ሁለተኛ ለሌጋሲ ነው፣ ሶስተኛ ግን ለኪሴ ነው ስራዎችን የሚሰራው። በዚህ ምድር ላይ ስኖር ተቸግሬ መኖር እንደሌለብኝ ስለማመን ለሶስቱ ነገሮች እሰራለሁ። ስለዚህ ሶስት ነገራችሁን ጠብቁ። አእምሯችሁን፣ አካላችሁንና ኪሳችሁን ጠብቁ። ለፈጣሪያችሁ ታመኑ። ቴንክ ዩ